አንተ ጌታን ፈርተ አክብረ መንገዱ ላይ ገብተ ስትሄድ እሱ ኃጢአት እያደረገ አንተ ሊያሳጣ ይሞክራል። አዲስ ጴንጤ ነህ፣ ለዚህ ነገር እንግዳ ነህ። ኦፍ ኮርስ አዲስ ነህ። እስክንሞት አናረጅም። መንታ መንገድ ላይ መቆም፣ በሁለት ነገር እኩል ለመኖር መወሰን፣ እግዚአብሔርንም ሌላም አማልክትን መደረብ፣ እግዚአብሔርን ከሌላ ነገር ጋር መቀላቀል። እርዳኝ በሉ። ወደ ሌሎች አማልክት እገዛ ፈልጋችሁ አትሂዱ። እኔን እርዳኝ ላግዛችሁ ነው። ከደከምንም እጁ ላይ መድከም፣ ካቃተም እጁ ላይ ወድቀ አቃተኝ። ሶፎንያስ ከጨረሰ በኋላ በጓዳቸው ያስቀመጧቸው በአዳን አማልክት ካሉ አውጥቶ ለመስበር፣ ከእግዚአብሔር መንገድ ፈቀቅ ብሎ ከሆነ ወደ መንገዱ ለመመለስ ኦሬዲ ልባቸው ተሰብሮ ሶፎንያስ እስኪጨርስ እየጠበቁት ነው። በጽድቅ መንገድ ከእግዚአብሔር ጋር ላይን አፕ ያደረጋችሁ፣ ከእግዚአብሔር ጋር አብራችሁ ለመራመድ የወሰናችሁ፣ ራሳችሁን ለሕጉ ያስገዛችሁ፣ በጽድቅ ላለው ምክር ዘመናችሁን አሳልፋችሁ የሰጣችሁ፣ የእግዚአብሔርን ትእዛዝ የምትፈጽሙ እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ። የእግዚአብሔር ቀን ማንም በፊቱ ሊቆም የማይችልባት የእግዚአብሔር ቀን ትመጣለች ይችላል። እንደ ምድጃ የሚነድ እሳት ሆኖ እግዚአብሔር ቀን ይመጣል፣ ሁሉን እየጠራረገ ይበላል የሚል ትንቢት ደግሞ ምዕራፍ 2 ላይ ይናገራል። አንድ የሚተርፍ ነገር የለም። እግዚአብሔር በእኛ ዘመን ያስነሳ ነብይ ነህ፣ የእግዚአብሔር ድምፅ ባንተ ዘንድ አለ፣ የእግዚአብሔር ቃል ባንተ አንደበት ላይ ተቀምጧል፣ እግዚአብሔር የሚናገረንን እንሰማለን። ምንድን ነው ሲሉት እግዚአብሔር ማንኛውንም ነገር ከምድር ገጽ አጠፋዋለሁ ይላል ብሎ ጀመረ። አሁን የተመረጠ ሕዝብ ነው። ኢየሩሳሌም መሃል እያገለገለ ያለ ልጅ ነው። እንደነ ዮናስ ለነነዌ ለአሕዛብ የተላከ አይደለም። እንደ አንዳንዶቹ ሌሎች ከተሞች ላይ ሄደ እንዲተነብይ አልተደረገም። ለኢየሩሳሌም ኢየሩሳሌም መሃል ነው ያለው። ለይሁዳ የተመረጠ ሕዝብ መሃል ነው ያለው። እግዚአብሔር ከምድር ገጽ አጠፋል እኛንም ይሉታል። አዎ እግዚአብሔር ማንም አይድንም ብሎ ሲናገር አጠፋለሁ ማለቱ ብቻ አይደለም። እግዚአብሔር የሚቆጣበት ቀን፣ ታላቁ የእግዚአብሔር ቀን the day of the Lord መቼ ነው ሲሉት ከፊት ተቀጥሯል። እግዚአብሔር ወስኗል። እስከዛስ ተመለሱ፣ እስከዛስ ንስሐ ግቡ፣ አለበለዚያ እቀጣለሁ ይላል እግዚአብሔር ነው መልእክቱ። ምዕራፍ 1 ፈጥኖም ይመጣል። በእግዚአብሔር ቀን የሚሰማው ለቅሶ መራራ ነው። በዚያ ጦረኛው ምርር ብሎ ይጮኻል። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የውከትና የጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ይሆናል። እጃቸው ላይ ጦር የያዙ እየተዋጉ ድል የነሱ በእኔ ቀን ከቁጣዬ ማንም አያድናቸው። ከፊት ነው፣ ቅርብ ነው። ምን ልትለን ነው ካላችሁ፣ እግዚአብሔር የሚቆጣበት ቀን አለው። እግዚአብሔር ይምራል። ምን ጥያቄ ያለው? እየማረን ያለን። ይቅር ይላል። አዎ ይላል። ኃጢአት ሲበዛስ እቀጣለሁ፣ አለበለዚያ ተመለሱ ይላል። የሚያስደነግጥ አይደለም ይሄ ክፍል አይደል? የሚያስፈራም አይደለም ይሄ ክፍል። የሚያነቃ እኔ ጻድቅ ነኝ፣ ታዲያ ኑ ወደ ጽድቄ፣ ኑ ወደ ቅድስናዬ፣ ኑ ወደ እኔ ቅረቡ። የእኔ ተብላችሁ ተጠርታችሁ፣ በስሜ ተጠርታችሁ፣ ምልክቴን እናንተ መሃል አድርጌ በኃጢአት መኖር ደግሞ አይቻልም። ሕዝቤ እኔን መምሰል አለ። ለምሳሌ መንታ መንገድ ላይ መቆም፣ በሁለት ነገር እኩል ለመኖር መወሰን፣ እግዚአብሔርንም ሌላም አማልክትን መደረብ፣ እግዚአብሔርን ከሌላ ነገር ጋር መቀላቀል። ለእኔ እየሰገዱ በስሜ እየማሉ ቀጥሎ በሜልኮልም ደግሞ እግዚአብሔርን ከመከተል ወደ ኋላ የሚመለሱትን፣ እግዚአብሔርን የማይፈልጉትን፣ እንዲረዳቸው የማይጠይቁትን ፐርሰናሊ ወርሺፓቸው ለእግዚአብሔር ገብቶ በእኔም ስም በሜልኮልም ስም። ምን አይነት አምላክ ለማገዝ እርዳኝ በሉ። ወደ ሌሎች አማልክት እገዛ ፈልጋችሁ አትሂዱ። እኔን እርዳኝ ላግዛችሁ ነው። እርዳኝ ብለው የማይለምኑኝ ከደከምንም እጁ ላይ መድከም
ካቃተም እጁ ላይ ወድቃ አቃተኝ እንጂ የሆነ ቀን እግዚአብሔርን ፈልገ ነው በእግዚአብሔር እችን አልፋታለሁ በዚህ መንገድ በፍጹም። እኛ ክርስቲያኖች እግዚአብሔር ብቻ ነው አምላካችን፣ እርሱ ሕይወታችን። ብንሞት እጁ ላይ ያዋጣናል። ኢየሱስን ብቻ መከተል፣ ስንኖር የጌታ ብቻ ሆነን መኖር፣ ስናደርግ ደስ የሚያሰኘውን ብቻ ማድረግ፣ አደባባዩም ጓዳችን፣ በሕዝብ መካከልም ለብቻችን የሚፈልገውን ብቻ እያደረግን ደስ እያሰኘኑ መኖር። እግዚአብሔር ድሮ ኃጢአት ይቅር ይላል፣ አዎ ዘንድሮስ ይላል። እግዚአብሔር ቀድሞ ኃጢአት ላይ የነበረው አቋም ጠንካራ ነው፣ ዘንድሮስ ያው ነው። ቀጥሎ ከፊት ለፊት ጀጅመንት፣ በጣም ጠንካራ ፍርድ ያለበት የጌታ ቀን ከፊት አለ እየተባሉ ነው። ስለዚህ ቶሎ ሶፎንያስ እስኪጨርስ ነው የሚጠብቁ። ሶፎንያስ ከጨረሰ በኋላ በጓዳቸው ያስቀመጧቸው ባዕዳን አማልክት ካሉ አውጥቶ ለመስበር፣ ከእግዚአብሔር መንገድ ፈቀቅ ብሎ ከሆነ ወደ መንገዱ ለመመለስ፣ እርሱን ደስ የሚያሰኘውን ብቻ ለማድረግ ኦሬዲ ልባቸው ተሰብሮ ሶፎንያስ እስኪጨርስ እየጠበቁት ነው። ሮጠው ወጥተው ለመመለስ፣ ለመስተካከል፣ ወደ እግዚአብሔር ለመቅረብ። እስራኤል የያዘችው መንገድ ከሰው ጋር ሊያኖራት ይችላል፣ ከጌታ ጋር ግን አያኖራትም። ሜልኮልንም እግዚአብሔርንም ስትል ጎረቤቶቿ ሊስማሟት ይችላል። አንዳንድ ጉዳይ ላይ አብረን እንሰራለን ሊሏት ይችላል እስራኤልን። እግዚአብሔር መጣና እንደዚያ አይቻልም፣ አይቻልም፣ እኔም ብቻ። እግዚአብሔር ከሁሉ ልታጣላይ ነው ወይ? የኔ ብቻ ሁን። በጓዳ የተቀመጠ የትኛውም ነገር እግዚአብሔርን ያስቆጣዋል። አደባባይ አምረን ተስተካክለን በጣም ተውበን መታየታችን በጣም መልካም ነገር ነው። ጓዳችን ከተበላሸ ግን ፐርሰናሊ በጓዳ ያለ ህይወታችን ጤነኛ ካልሆነ የአደባባዩ በጣም ማማሩ ግብዝነት ብቻ ነው የሚሆነው። እግዚአብሔር ጓዳውንም ያያላ፣ ብቻችንን በግላችን ያለ ውሳኔዎቻችንንም ያያላ። እግዚአብሔር የተቆጣባቸው ቀናቶች ትዝ ይላችኋል። እግዚአብሔር የተበቀለባቸው ቀናቶች እንደ ምሳሌ ሆነው የቀረቡ ቀናቶች፣ በሰማይ የነበሩ ቅዱሳን መላእክት በእግዚአብሔር ላይ ያመጹ ቀን ትዝ ይላችኋል። መጽሐፍ ቅዱስ ይሁዳ ላይ እኮ እንደ ምሳሌ ቀረቡ። አዲስ ኪዳን ላለን ቅዱሳን እንደ ምሳሌ ምን ምሳሌ ትነግረናለ ሲሉት ይሁዳን፣ እነዛ ሰማይ ቅዱሳን የነበሩ ሱራፌልስ ኪሩቤልስ የነበሩ የእግዚአብሔር ክብር ጋራጅ ከነበረው ጀምሮ አመጹ። በዛን ቀን እግዚአብሔር ሲቆጣ በቅጽበት ነው የወደቁት። ሰዶምና ገሞራ እግዚአብሔር የተቆጣ ቀን እንዴት ነበረ የሆኑት? የእግዚአብሔር ቁጣ ቀን ሲመጣ የጥፋት ውሃ ወደ ምድር ሲፈስ ሰው እንዴት ነበረ የሆነው? እግዚአብሔር የተቆጣባቸውን ቀናቶች ሄዳችሁ ካያችሁ አልመለስም የተባሉባቸው ቀናቶች ናቸው። ምህረቱ ለዘላለም ነው፣ ለሺህ ትውልድ። ግን ደግሞ የእግዚአብሔር ምህረት በጣም ትልቅ ነው ተብሎ ደግሞ በጣም ለብዙ ነገር ደፋር አያደርግም። መማራችንን ፎር ግራንትድ ወስደን ይገባኛል እያለን የምንኖርበት አይደለም። በብዙ አክብሮት እያመሰገንን ተጠንቅቀን የምንከተልበት መንገድ ነው ምህረት። የቂዳኑን ደም የረገጠ እኮ ነው የተቀደሰበትን መንፈስ ያክፋፋ። ታዲያ ኃጢአቱ ይቅር አይባልም እኮ ነው። አልመለስም እንደውም እንደዚህ አይነት ሰው በጣም ሲሪየስ ነው። እንደውም የኢየሱስ ደም ሲፈስ ላይ ምልክት ተደርጎ ሲቀመጥ ነፃነትህ ከኃላፊነት ጋር ነው ያለው። ፍሪደም ዊዝ ሪስፖንሲቢሊቲ። ነፃ አይደለህም። አርነትህ ኃላፊነት አለው። በንጽህና ለመኖር ኃላፊነት አለው። ለተከፈለልህ ክፍያ ምላሽ እየሰጠ ለመኖር ኃላፊነት አለብህ። እግዚአብሔር ይቀጣል። አዎ ማንን ይቀጣል? ኃጢአትን ይቀጣል። ኃጢአትን ይቀጣል። ኃጢአተኛውንስ ሊያድነው ነው የሚፈልገው። ኃጢአተኛውንስ መማር ነው የሚፈልገው። እግዚአብሔር ጸቡ ከማጋ ነው? ከበደሉ ጋር፣ ከኃጢአቱ ጋር፣ ከመተላለፉ ጋር ነው። ሰውየውንስ ከኃጢአቱ ነጥሎ ሰውየውን ማዳን ነው የእግዚአብሔር ልብ። ማንም እንዲጠፋ እግዚአብሔር አይፈልግም። ማንንም መግደል የእግዚአብሔር ሐሳብ አይደለም።
እግዚአብሔር ሰውን መውደዱ ታይቷል። በጣም ኃጢአተኛን መፈለጉ በጣም አንድ ልጅ ከእቅፉ ገንጥሎ እስከ መስቀል ደርሷል። ኃጢአተኛ እግዚአብሔር ይወዳል፣ ኃጢአቱን ነው የማይፈልገው። ስለዚህ ነው ነጥሉን አስወጡልኝ የሚል። አስወጡልኝ፣ ከመካከል አውጡት ኃጢአቱን፣ ለብቻው ላቃጥለው፣ ለብቻው ላጥፋው። አንተ ነው እግዚአብሔር ይሄንን ሲያደርግ ሁሉ ጊዜ ሬምናንት ሳሉ አይደል? ሁሌ ቅሬታ እስራኤል መካከል መጥቶ እግዚአብሔር ይሄንን አደርጋለሁ ሲል ልባቸው ሰበር ብለው ወድቅ ያሉ። እግዚአብሔር ሲጠራቸው እናንተ የምድር ትሑታን፣ አመፅ እንደ ውሃ በሚጠጣበት ዘመን፣ ኃጢአት ጽድቅ በመሰለበት ዘመን፣ ሰው በደል በድሎ በነፃነት እየኖረ አንተ በጽድቅ ስትኖር ሊኮንን የሚሞክርበት ዘመን፣ አንተ ጌታን ፈርተ አክብረ መንገዱ ላይ ገብተ ስትሄድ እሱ ኃጢአት እያደረገ አንተን ሊያሳጣ ይሞክራል። አዲስ ጴንጤ ነህ፣ ለዚህ ነገር እንግዳ ነህ። ኦፍ ኮርስ አዲስ ነህ። እስክንሞት አናረጅም። ትኩስ እንደሆንን ወደ ጌታ ረጅም ጸሎት እየጸለይን ይሄም ኃጢአት ነው ይሄንንም አላረግም እያለን አንዳንድ ሰው እንደመጣም ያረጃል። ጨርሶ ሙልጭ አድርጎ ጨርሶ እችናት እኮ ምንም የማያውቅ ሰው ነው ብዙ የሚያውቀው። ይሄ በደንብ የተጠጋስ የበለጠ ትሁት ነው፣ የበለጠ ስስ ነው፣ የበለጠ ያከብረዋል፣ የበለጠ ይገዛል። እግዚአብሔር እንደዚህ ሲያይ ልቡ የተሰበረ እግዚአብሔርን የሚፈልግ የእግዚአብሔርን ቀና መንገድ የሚናፍቅ ከእግዚአብሔር ጋር አብሮ የሚተባበር አገኘ። እግዚአብሔር እናንተ የምድር ትሑታን፣ እግዚአብሔር እኮ እቀጣለሁ ሲል እስከ መጨረሻ እቀጣለሁ እኮ አይልም። ፍንጥቅ ምትል ደግሞ የምህረት በር አለችው። መሀል ደግሞ ይመጣና የሆነች ደግሞ እድል ይሰጣል። እስከ መጨረሻ አይቀጣም። ስብር ያረገና ትቶ አይሄድም። ጥግን እሱ ሰብሮናልና ራሱ በጽድቅ መንገድ ከእግዚአብሔር ጋር ላይን አፕ ያረጋችሁ፣ ከእግዚአብሔር ጋር አብራችሁ ለመራመድ የወሰናችሁ፣ ራሳችሁን ለሕጉ ያስገዛችሁ፣ በጽድቅ ላለው ምክር ዘመናችሁን አሳልፋችሁ የሰጣችሁ፣ የእግዚአብሔርን ትእዛዝ የምትፈጽሙ እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። ለክብር ጠርቶናል ወዳጆቼ። ጌታችን ኢየሱስ ክርስቶስ የሚመጣበት እውነተኛው ታላቁ ቀን ከፊት አለ። የሶፎንያስ ትንቢት ብለርድ እያረገ በእስራኤል ዘንድ ተፈጸሟል። ባይዘው ትንቢቱ ብለርድ እያረገ፣ በእርግጥ ይሄ ትንቢት ሙሉ አካሉን ለብሶ ይፈጸማል። በእኛ ደግሞ ዘመን ይፈጸማል። ጌታችን ኢየሱስ ክርስቶስ ተመልሶ የሚመጣበት ያ ቀን ለእኔና ለእናንተ እኮ ነው እኮ ጌታ ሆይና እምንለው። እኔና እናንተን ከምድር ላይ ሰብስቦ ወደ ሰማይ ሲወስድ፣ አውሬው መሬት ላይ ሲለቀቅ፣ ሰው ምን አይነት ሲቃይ ሊብራራ አይችልም። ሰው የሚያልፈው ሲቃይ ከዛን ቀን እንድናመልጥ እግዚአብሔር ይኸው ኑ ተመለሱ ይለናል። እንደ ሶፎንያስ ብዥ ያለ በጠላ መካከል ያለ ለሚመጣው ነገር ምሳሌ የሚሆን አይደለም። አሁን አዲስ ኪዳን ግልጽ ነው። ተመለሱ ማለት በምን እንመለስ? በክርስቶስ ኢየሱስ የመስቀል ሥራ። ኑ ተመለሱ፣ ኑ ከኔ ጋር ተናነቁ። ያ ቀን ኖሮ ማያቅ አዲስ የክብር የብርሃን ቀን ነው። አያችሁ፣ እዛ ቀን ጋር ከእግዚአብሔር ጋር ተቀላቅለን እያከበር ነው ለመኖር ዛሬው ቀን ነው። እግዚአብሔር የሰጠን እድል ያለበት ቀን። በክርስቶስ ኢየሱስ ካላመንክ ግን በዚያን ቀን ከእግዚአብሔር ፍርድና ቁጣ ሊያድን የሚችል ምንም ኃይል የለም። ነገስታት አይተርፉም፣ ባለጠጎች አይተርፉም፣ የተመረጠንን የሚል ዘር በምድር ላይ አይተርፍም።
ሰማይና ምድርን እንኳን እግዚአብሔር እንዳረጀ ጨርቅ ይጠቀልላቸዋል ካፉ በሚወጣ ትኩሳት። ይሄ ቆምንበት መሬት እንደዚህ አይቀጥልም። ይሄ የምናየው ሰማይ እንደዚህ አይቀጥልም። አጠገባችን ያሉ ሰዎች አብሮን አይኖሩም። ማንም አብሮን አይቀጥልም። ሰማይ ከክርስቶስ ጋር እንድንቀጥል ዘላለማችን ያማረ እንዲሆን ራሳችሁን ለክርስቶስ ልትሰጡ ይገባል። ያ ቀን ከፊት የቁጣ ቀን፣ የበቀል ቀን፣ እግዚአብሔር ኃጢአትን ፈጽሞ የሚቀጣበት ቀን። ማንም አይድንም። የሚተርፈው በክርስቶስ ኢየሱስ ደም በኩል ወደ እግዚአብሔር መጠጋት የሚችል ያ ሰው ብቻ ይተርፋል።